ደደብ ሰውም ያልፍለት ዘመን ላይ ነን ያለነው። ደደብ ሁኑ። ድድብ ማለት ነው። ስሙ፣ ማሰብ አቆሙ። አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ፣ ሳይንቲስት መሆን አቆሙና ማለት ነው ድድብ ስትል ገንዘቡ ምጥት። አሳቢ ስትሆንስ ጓደኛዬ እንትን ቢያደርገኝስ እንደዛ ቢያጋጥመኝስ ካልኩሌት ታደርጋለህ የራስህን ውድቀት ለማምጣት። እኔ የራሴን ውድቀት ካልኩሌት ማድረግ አቁሜያለሁ። ምክንያቱም ድድብ ያልኩኝ በረከት አሯራጭ ሆኛለሁ። በቃ በረከቴ ብቻ እንዲመጣልኝ ነው የምፈልገው። ሌላ ነገር ግዴታ የለኝም። ድድብ ማውራ ነገርም ለራሱ አላውቅም። በቃ እናገራለሁ ካሜራዬን ከፍቼ። አሁን የተናገርኩት ነገር እኮ አንዳንዱን ያልናድድ ይችላል፣ ግን አንዳንዱ ያናድዳል ብዬ ማሰብ አቁሜያለሁ። ድድብ ለገንዘቤ ድድብ፣ ለታዋቂነቴ ድድብ፣ ለሁሉም ነገር ድድብ። እዛው አዋቂነትማ ኖረንበታል። እኔ አውቄ ማለት ነው ያገኘሁት ምንድን ነው? ዝምታ። አውቄ ያገኘሁት ምንድን ነው? መታሰር፣ ራሴን መቆጣጠር፣ መፍራት፣ መጨናነቅ። ድድብ በቃ እንዴ። በነገራችን ላይ መደደብ ይቻላል። እንደ ግለሰብ አብረን እንደድብ ነው ጥፋት። እኔ በጣም በተደጋጋሚ በዚህ ሰውዬ ቪዲዮ ላይ ነፍ ነገር ሰሞኑን ደግሞ እንትን መነጋገሪያ ሆኗል ምናምን እያሉ ደደብነት የሚነግሰው በድንቁርና ላይ ነው። ድንቁርና ኢግኖራንስ ባለበት ደደቦች ንጉስ ይሆናሉ። ባይ ዘ ወይ አሁን አንተ እንደተባለው ይሄ መግነንና መታወቅ ኖርማሊ አዌር የሆነ የነቃ በቃ እንደው ኃላፊነት የሚሰማው ማህበረሰብ ቢሆን ሶስት ሰው ሊያውቅ አይችልም፣ ኦር ሶስት ሰው ሊከተል አይችልም። ደደብነትን የሚሰብክ ሰው ራሱ ኖርማሊ አመጽ መስበክ ይሻላል ወይ ደግሞ ትውልድ እንዲጠፋ የሆነ መርዝ መስበክ ይሻላል። በነገራችን ላይ በዚህ የሚቆረቆር አስተዳደር አካል መንግስት ካለ ራሱ ኖርማሊ እርምጃ መወሰድ አለበት እንደዚህ አይነት ነገር ላይ። ማለት ከዚህ በላይ እንዴትም ሊቀሰቀስ አይችልም። አንተ የተናገርከው እንደ ትሬንድ አሁን ሊያልፍ ይችላል፣ ያልፋልም። ሶሻል ሚዲያ ሁላችንም እናውቀዋለን። ሁሉም ሰው የሆነ መንገድ ቢሄድ 2 ሳምንት 3 ሳምንት ምናምን ነው። ያ አድሬስ የተደረገው ሐሳብ ግን ነገ ጠዋት ለሚኖሩ ልጆች ከነገ በኋላ ላለው ጄኔሬሽን መርዞ ነው አብሮት ነው የሚያድገው። ደደብነት አይሰበክም። ደደብ መሆን፣ አለመስማት፣ ድንጋይ መሆን፣ ጭራሹንም ለሰው ስሜት ሴንሲቲቭ አለመሆን፣ ምንም ነገር አለማክበር፣ የሚነግሩትን አለመስማት፣ ኖርማሊ መደንቆር በሽታ ነው። የማይድን በሽታ ነው መደንቆር። ድንቁርናን ሰው ልጅ አይሰብክም። ማወቅ ጥፋት አይደለም። አውቀን አይተነዋል ያልከው አውቀህ አታውቅም። በነገራችን ላይ ምንድን ነው ያወቅኸው? እኔ እንደው እስቲ የሆነ ሪዝነብል የሆነ ሰው ይበልስልኝ። እኔ አሁን ከር ማለት ገበት ይሄ የተናፈሰው ብራቮ እንትና ከለከለ እዚህ ሀገር ውስጥ በጣም ብዙ ሰው በሚሊዮን ሰዎች የሚቆጠሩ ሰዎች ብራቮ ሲባል አይቻሉኝ። ከዛ በኋላ በሚሊዮን የሚቆጠሩ ሰዎች ደግሞ አይን ላፈር ሲባል አይቻሉኝ። የትም የሚደርስ ብራቮ ነገር የለውም ሲጀምር ምንም ላላረገ ሰው። ሙቀት አየር ከዘርጋ ከሃይማኖት ጋር ያለው ነገር መጠናመር ምናምን I don't care about all that። ይሄ ንግግር ግን በጣም የሚያጸይፍ ንግግር። ትውልድን ደደብ ሁኑ ተብሎ አይመከርም። ከማወቅ ምን አግኝቻለሁ አውቀህ አታውቅም። ሲጀመር የኔ ቆንጆ ማይክል ኮርስ ይግዛልሽ እንትን ይበልሽ ማለት ማወቅ አይደለም። እንደዚህ ሆኜ በዚህ ገብቼ እንደዚህ አታርጉ ማለት ማወቅ አይደለም። ቸግሮኛልና ገንዘብ ስጡኝ ማወቅ አይደለም። ኦል ኮንቴንት የኛ ሰው ወደ ኋላ ትሬስ አርጎ ነገሮችን ስለማያይ ነው እንጂ ዕውቀት ምን እንደሆነ ዕውቀትን ተው ኖሌጅን አዌርነስ ንቃት ስለሆነ ነገር ግንዛቤ ምን እንደሆነ ራሱ በአንተ ዲፋይን አይደረግም። በነገራችን ላይ አሳፋሪ ነው የመጨረሻ ድድብና ለህዝብ መስበክ። ደደብ ሁኑ ማንንም አትስሙ ብሎ መጥራት እንደ ደደብ ሰዎች አደገኛ ሰው ምድር ላይ የለም። አለማወቅ መሀይምነት ወር ደግሞ ቀለም አለመቁጠር በትምህርት ይፈታል። ክፋት በሆነ ነገር ይታረማል በደግነት። ብሶት የብሶቱ ጉዳይ ሲሟላለት ሰው ሊታረምለት ይችላል። አካሄዱም ይታወቃል። ቁጡ ቫዮለንት ምናምን ሰው ይመከራል፣ ይገሰጻል፣ ካልም ያደርጋል። ደደብ ሰው ሞኒተር አይደረግም ጭራሹንም። ለማህበረሰብ ጠንቅ ነው። ደደብ ሆኖ የተቀየረ ዓለም ላይ ማንም ሀገር የለም። በደደብነት ለውጥ ያመጣ የምትሉት አገር አይደለም ቀርቶ ማህበረሰብ፣ ቀበሌ፣ ወር ቤተሰብ ካለ በጣም ልገረም እችላለሁ። ኖሮም አያውቅም። ሲጀመር የመጨረሻ የሰው ልጅ የመዝቀጥ ጥግ ነው በደደብ ማለት። ሰው እንዲማር እንዲያቅ መንግስትም ባቅሙ የተረፈውም ሰው ባቅሙ መማሪያ ተቋሙን ምናምኑን ቢያድለን ቢሆንልን ኢንተርኔቱን ለበጎ እንኳን ብንጠቀምበት መረጃዎችን እንድናቅ የሆነ ነገር ሪስፖንሲብል እንድንሆን ማወቅ ኖርማሊ ሰውን ኃላፊነት የሚሰማው ሰው እንዲሆን ከሰው ጋር የሚኖር ሰው እንዲሆን ያደርገዋል። መደደብ ከማንም ጋር ያኖርም። ይሄንን የምትሰሙ ወጣቶች ልጆች ምናምን ራሱ አስቡበት። በነገራችን ላይ ማንም ሰው ህይወታችሁን ዲክቴት ሊያደርግ አይገባውም። ደድብ ብሎ ህይወታችሁን በዚህ መልኩ ሊያቆሙ አይገባም። ገና ለገና ይሄንን ስለተናገረ አንድ ሰሞኑ የሆነ አቧራ ተነስቶ ምናምን ሰው ደግፎት ከሆነ አይ ዶንት ኖ እሱ ሊሆን ይችላል። ምክንያቱም እኛ ያለንበት እንደ ማህበረሰብ አሁን ያለንበትን የኢግኖራንስ የድንቁርና ጥግ ያሳያል እንጂ ከዛ የጸዳ ማህበረሰብ ቢሆን ሁለት ሰው ቆሞ ሊያዳምጠው የማይገባን ሰው
በዚህ ደረጃ ሰው ሰምቶ ኢንፍሉዌንስ መሆኑ ልክ አይደለም። ሲጀምር ይሄ ሐሳብ ይሄ ምክራ አደገኛ ሐሳብ ነው። በጣም አደገኛ ሐሳብ ነው። በእውቀት ላይ ተመስርተው ሰዎች እውቀት ስላችሁ ዲፕ ሳይንቲስት ተመራማሪ መሆን የለባችሁም። እሱ እንዳለው ሳይንቲስትነት ጥፋት አይደለም። የኛ ሳይንቲስት ማንንም ጥፋት አይደለም። በነገራችን ላይ አቺቭመንት ነው። ሊሳካ ያልተቻለ አቺቭመንት ነው። በአንተ ከሀገር ዞሮ ለምን ሊሳካ ያልተቻለ አቺቭመንት ነው። አሁን እዚህ ውስጥ አንድ ጥሩ ነገር ይጠራል ይባል በእርዳታ ምናምን ከሆነ እኛ ሀገር 5-6 ዓመት በተለይ በቅርቡ ዘርዝር የማልጨረሳቸው ሰዎች የሚያደርጉት አለ። እነሱን አንድም ሰው ሜንሽን አድርጓቸው አያውቅም። በነገራችን ላይ ራይት መንገድ ስለሰሩ የሚያደርጉትን ነገር ብቻ ስላደረጉ በእንደዚህ ደረጃ እብደትንና ድንቁርናን የሀገርን መጥፋት የሚሰብክን ሰው ግን የሚያጅብ በጣም ብዙ ሰው መኖሩ እኛ ያለንበትን የውርደት ጥግ የሚያሳይ ነው። በነገራችን ላይ በጣም ልናስብበት ይገባል። ዛሬ እናልፈዋለን ብያቸዋለሁ። 2-3 ሳምንት 1 ወር የሚናፈስ ከሆነ ነገር የሚያልፍ ትሬንድ የለው። ይሄ ሶሻል ሚዲያ ዋቴቨር ጥሎት የሚያልፈው አሻራ ግን ይሄንን አድምጠው ልክ ነው ብሎ የሚያስቡ ልጆች ግን ነገ ጠዋት እዚህ ሀገር ውስጥ ሰው ሆነው ትልቅ ሰው ሆነው ይገኛሉና በድድብና ምንራመድ መስሏችሁ ከሆነ አላቅም። በእንደዚህ አይነት ሙያ ላይ ደግሞ ሽልማት የምትሰጡ ሰዎችን ብትሆኑ እንዳው መንግስት ፍቃድ ሰጥቷችሁ እዚህ ሀገር ውስጥ እኔ አንዳንዴ ግራ ይግብት እያለኝ ነው። መንግስት ሽልማት ሰጪ ድርጅትን እንደ ድርጅት ላይሰንስ ሰጥቶ ፍቃድ ሰጥቶ የሚንቀሳቀስ ሽልማት ሰጪ ድርጅት ከሆነ የቲክቶክ ፈጠራ ሽልማት ምናምን ብላችሁ የምትንቀሳቀሱ ሰዎች ሪኮግኒሽን እና ሽልማት የምትሰጧቸውን ሰዎች ወቁ። ሽልማት ግፋቢል ወረቀት ነው፣ ግፋቢል ብርጭቆ ነው፣ ዋንጫ ግፋቢል ቁሳቁስ ነው። መኪናም ይሁን ባቡርም ይሸልሙ ከፈለጉ፣ ለምን ኤርባስ አይሸልሙ? ቁሳቁስ ነው። ከሽልማቱ ጀርባ ያለው መልእክት ግን እንደዚህ መዝቀጥ፣ እንደዚህ ከስርዓት ውጪ መሆን፣ እንደዚህ የማህበረሰብን ትልልቅ ዋጋዎች መናቅና ማዋረድ፣ ደደብ ሁኑ ብሎ የሰው ልጆች ለማበላሸት መነሳት ያስሸልማል፣ አንቱ ያስብላል፣ ስኬት ነው። ስለዚህ ነገ ጠዋት እኛም ከዚህ ብሰን ደግሞ ብናበላሽ እንሸለማለን የሚሉ ልጆች እያፈራችሁ ነው። ይሄንን ፍቃድ የሰጣችሁ የመንግስት አካል አገር እያስፈረሰ መሆኑን ቢያውቀው ደስ ይለኛል። በነገራችን ላይ ሽልማት እውቅና የሚሰጠው ሰው የሚታወቅ ነገር ላደረገ ሰው ነው እውቅና የሚሰጠው። ኖርማሊ ሊትራሊ ማጥፋት ነው። ሊትራሊ ማህበረሰብን የሚያጠፋ ትውልድን የሚገል ነገር ላወራ ሰው ሽልማት አይሰጥም። የማህበረሰብን ትልቅ ቫልዩ ለናደ ሰው ሽልማት አይሰጥም። የማህበረሰብን ለዘለፈ ላዋረደ እምነቱን ምኑን አመለካከቱን በጾታ በብሔር በምናምን ላዋረደ ሰው አንተን ጨምሮ ሌሎችንም ሰው ሽልማቱ ስማቸው መነሳት ራሱ የለበትም። የሽልማቱ መጠን ምንም ይሁን አልኳችሁ ቢሊየን ይሁን የሽልማቱ መጠን እውቅናው በዛ ስራ ተሰማርተው ያን ሰርተው ተሸለሙ መባሉ መጪውን ትውልድ በሙሉ ያመክነዋል። እንደማይሆን የሆነ ሀገር ይኖረናል እኮ ነው። አንድ ሰው እንኳን የሚቆረቆር እንዲጠፋል በሀገር አቀፍ እንደ ሀገር የሚያስብ እንደ ትውልድ የሚያስብ አንድ ግለሰብ ነው። ነገ ጠዋት ሁሉም አሁን ቲክቶክ ላይ ብራቮ የሚሉ ሰዎች ሁሉ ሌባ ነው ይሏል። ቢሊቭ ሚ ማለት ምንም ሲጀምር ብራቮ የተባልከው ምንም ያረከው ነገር የለም። በቃ ቫይብ ነው፣ ንፋስ ነው። የሆነ ነገሮች አሁን እርዳታ እድሜ ዘመናቸው እርዳታ የሰጡ ሰዎች እንደዛ አላልኩም። አንተን ተከትለው ስፖንሰር አድርገው ከጀርባው ነው የሚያስተዋውቁት። ይሄንን እብደት ይሄንን ውድቀት ተጠቅመው የራሳቸውን ሆድ ለመሙላት የሚሞክሩ ድርጅቶች በጎ አድራጎት ድርጅት ነባዮችን ጨምሮ በጣም አሳፋሪዎች ናቸው። ነገ ጠዋት ኖርማሊ ህዝብ ጨርሶ ህፃናት ገድሎ ታስሮ የተፈታም ሰው ፌስቡክ ላይ ይሄ ነብሰ ገዳይ ተብሎ ፌመስ ቢሆን የድርጅታቸው አምባሳደር ታደርጉትና ላይክ ታስፈልጉታላችሁ። እሱ ሞራል የሚባል አልፈጠረባችሁ። ኖርማሊ ሰዎች የፈለጉትን ስራ ቢያሰሩ በማን ነው ምንድነው የሚለው መታወቅ አለበት። ሞራል ያስፈልጋቸዋል። ሲጀምር ስርዓት ያስፈልጋቸዋል። ስርዓት የለም ጭራሽ። ኖርማሊ እንደዚህ አይነት ቅስቀሳ ደድቡ የሚል ሰው ላይ በዚህ ሌቭል አሶሲዬት ማድረግ በጣም አሳፋሪ ነው። ምን አይነት የሶሳይቲ ውርደት ላይ እንደደረስን፣ ምን አይነት የማህበረሰብ ውድቀት ላይ እንደደረስን አዝናለሁ በጣም። ኖርማል የለንም ምንም አሁን እኔ ምን ልብት የዚህ የሶሻል ሚዲያ ሆይታ ምንም ሁሉም ሰው የራሱ አጀንዳ ነው ያለው። ሁላችንም ማብረክ መጥፎ ነገር በዚህ ሌቭል የሚጋነን ሁላችንም ማህበረሰብን ሰድበን ሁላችንም የሆነ እዚያ ሀገር ውስጥ ተደርጎ የማይታወቅ ነገር አውርተን ወይም አድርገን ቪዲዮ ብንጭን በሚሊዮን የሚቆጠር ሰው ፎሎ ያደርገናል። ኖርማል ጥፋት እኮ ይሄው እኮ በየትም ዓለም ላይ የሰው ልጅ ባህሪው ነው። በቃ እነዛን ነገሮች አድርጎ ፌመስ መሆንና ገንዘብ ማግኘት የሚቻል ቢሆን ኖሮ ማህበረሰብ ይፈጠር ነበር። እስከዛሬ ድረስ ደደብ ማህበረሰብ ተፈጥሮ ደደብ ሀብታም ሆኖ አያውቅም። ለጊዜው የሆነ ነገር ሊያደርግለት ይችላል። መጀመሪያ መግቢያ ላይ የተናገርከው እሱ ነው። ደደብ የሆነ ሰው የሚያልፍለት ፕሮባብሊ አንተ ኤግዛምፕል ልትሆን ትችላለህ፣ ይሄን እንዳለፈልኝ ከቆጠርከው። ከዛ ውጪ ግን አለፈለት ፐርማነንትም አይደለም፣ አለፈለት ለውጥ የሚያመጣ አለፈለትም አይደለም። የአንድ ሰሞን ነው ሁሉም ነገር።
እና በዚህ ደረጃ ተሳካለት የምትሉት የዓለም ሀገር ካለ ያው ዓለም ላይ እኩል እየኖረ